ደግሞ በአነሳም ጥሩ ሰላምታም እንትን ካለ በኋላ ቅኔ ነው የሚናገሩትና ያ ስለማልፈልግ እንደውም የራሳቸው ጉዳይ ብዬ ተወኳቸውና ራሴን ቢዚ ያደረኩኝ እየሰራው እኔ እንትን ፈለኩኝ ማለት ቤት ኪራይ ሁሉም ሰው ይከፍላልና ግን እኔ ችግር ምን ነበር የዚህ ቤት ኪራይን ስንከፍል በጣም ብዙ ነው ይላሉ ለባለቤቴ ብዙ ነው እኮ አንቺ በኢትዮጵያ ገንዘብን ማተሽ ነው ይሄ ኖርማል ነው አይሆንም እንደውም ቤት ብንገዛ ብዬ ዝም ብዬ አሰብኩኝ ማለት ነው እንዴ ጭራሽ ቤት መግዛት ይፈልጋልሽ ያውም እዚህ ውስጥ ይላልኝ ቤተሰቦቼ እኮ ከሀገር ቤት ብንገዛ ደስ ይላቸዋል ብሎ ቤተሰቦቼ ምን አገባቸው እኛንን ምን ኖሮ ከዛ ቤት እዛ ምን ቆንጆ ቤትም ቢሆን ኖሮን እዚህ ኪራይ መክፈሉ ማን ይጎዳል ማለት ምንም አሁን ላይ ወደዛ እንመለሳለን የሚል እንትን አላማ ቢኖረን አው ግን ማንም አሁን ተነስቶ አይገባም አይደለ ከዚህ አይሆንም እስቲ ካየን ከዚህ እንድንገዛ ፈልጋለሁ ይለዋለሁ እኔ ማለት ነው እነሱ ደግሞ አይሆንም ጭራሽ ገንዘብህን ወደኛ ላክና ቆንጆ ቤት አለ እንገዛልሃለን ይላሉ ቤተሰብ ባልና ሚስት መሃል ሲገባ በጣም ከባድ ነው ከባድም የሚያረጋው ምንድነው እኛ ማለት ፊት ስንሰጣቸው ነው ባለቤቴ እህቶቹ ወንድሞቹን ክፉ የሚናገር ሰው አይደለም ካልተስማማም ዝም ይላል ማለት ቁርጣቸውን አይነግራቸውም ማለት ነው እነሱም ከሱ ፊት ስለሚያገኙ እንደፈለጉ ይሆናሉ መጥቶ ማለት ነው እኔም ከዛ መግዛቱን ስላልተስማማው አየንና ከዚሁ ደስ የሚለው ማለት ቀላል አልነበረም ቤት ከዚህ ገዛን ማለት ነው መጀመሪያ ከዚህ ሲንገዛ አይሆን አንቺ ልጁን በቃ ጭራሽ የራስሽ ብቻ እዛው አብራችሁ ብቻችሁ እንድትኖሩ ነው የምትፈልገው ወይ ቢደውልም እኮ ደወለ አይሉም ለምን እንደሚጠድ ማለት ጠመዳቸው ነው እሱ ማለት ነው ወይ አይደውልም ወይ ይሄ አያረግም አንቺ ግን ምን ሆነሽ ነው ልጁ ምን አብልተሽ ነው ምን አርገሽ ነው የሆነ በቃ ቅኔ መጥፎ ቃል ብቻ ነው የሚናገሩትና ተነሳን ገዛን ቤት ከዚህ እዚህ መግዛታችን ሲሰሙ አሁንማ በቃ አሁን ከዚህ በኋላ የሱ ተስፋ ምንም የለንም እኛ ወንድማችንን አጣን ምናምን ይያሉ የሌለ ነገር ያወራሉ ዝም አልን ይሄ ማለፈ አሁን አጋጣሚ ሆኖ የሱ እህት ወንድሙ ሚስት ወረቀት አልቆላት ከሆነ ከስደት ሀገር እኛ ጋር መጣች ባልየው እዛው ነው እሷ ኦሬዲ ወረቀቷ ስለካለቀላት በኋላ ነው የተጋቡትና የ3-4 ወር እርጉዝ ሆና መጣች ተቀበልናት አብረን እየኖረን እያለ እዚውኛ ጋር ወለደች ማለት ነው እሷ ስትወልድ እሷ ደግሞ ምን አረገች ስራም ጀምራ ቤቱም ተከራይታ ወጣች ከኛ ቤት ያቺ ልጅ የተወለደችው ልጅ አደገች 3 አመት ሞላትና እቺ እናቱ ምን አለች እስቲ አባቷ ጋር ውሰዳትና አባቷንም ትልመድ ትንሽ እሱ ጋር ቆይታ ትመለስ አለችው ለባለቤቴ አጎቱ ነው አሁን እሱ ማለት ነው አይሆንም እኔ አሁን እዛ መሄድ አልችልም ጭራሽ አይሆንም ስራልም ላይ ነኝ አይመቸኝም አላት እቺ ልጅ የተወለደችው ልጅ አጎቱ ናትና እኔ እንደ ሴት ምን አልኩት ብቻዋን ነው ያሳደገች ያለችው እቺ ልጅ አሁን ከኛ ቤትም ወጣለች ተከራይታ እየኖረች ነው እኔም ቢሆን ወልጄ ማለት የልጆቼ አጎት እንደዚህ ያን ሀል ሲገፋኝ ደስ አይልምና አሁን ከኛ ልጆችና እቺ ልጅ ያንተ ናቸው መባል ይችላሉና እስቲ ቢያንስ ይሄን ውለታ ዋልላት ሌላ ሰው ከሚወስዳት አንተ አጎቷ ነው ረጅም አመት እዚህ ሀገር ውስጥ ነውና ወረቀትም አለ ሄደ መመለስ ትችላለህ ብዬ እሱ ሳይፈልግ እኔ ጥፋቴ ነው ይሄኛው ግን ሳይፈልግ በግድ አጎቷ ነው ለጂ ልጅ አንተ ነው መውሰድ ያለባት ሌላ ሰው እንዴት ይወስዳታል ሌላ ሰው ይወስዳት ካለ ለምን ካንተ ነው የሚያምረው ይሄ ካንተ ነው የሚጠበቀው ብዬ በድርቅ በግድ ማለት ነው እንዲወስዳት አሳመንኩት ማለት ነው ሳሳምነው እኔማ ማዘዝ እንደሚመጣብኝ አላወኩም ነበር ያው አጎቱ ነው በማለት ነው ማለት ነው እና ምናሉ እሱ ደግሞ እሺ ብሎ እኔን ሰምቶኝ በስንት መከራ ሳምኜ እኔን ሰምቶኝ ሲነሳ ምን አረገ የኢትዮጵያ ቲኬት ማለት በኢትዮጵያ አየር እንትን ለመሄድ ወሰነ ለምን በከዚው ቀጥታ ኢትዮጵያ ከሄድክ አዲስ አበባ ከሄድክ እነሱ ወንድሞቹ አዲስ አበባ ስለሚኖሩ እነሱን ሰላም ሳትል ማለፍ ከባድ ነው ሰላም ትላቸዋለች ማለት እዛ እነሱ ጋር ታርፋለ አይ አላርፍም እኔ በሚቀጥለው አመት በትክክሉ ከዚው ሄዳለሁ አሁን ልጅቷን ሊወስዳት ስለሆነ እነሱ ጋር መገናኘት አሁን ሲጀመርም በድንገት ነው የተነሳሁት የኔ ቅድም አይደለም ይሄ ነገርና
ቀጥታ አልፌ ብቻ ወስዳታለሁ ብሎ ተነሳ። እሺ በሌላ አየር እንትን ሄድ እምቢ አለኝ። ይሄ ማለት ነው እምቢ ብሎ በኢትዮጵያ አየር መንገድ ትኬት ቆረጠ እና ተነሳ። ከኢትዮጵያ አርፎ ከኢትዮጵያ እንደሄደ ሲሰሙ አንቺ ነሽ ይሄን ያረክሽው፣ አንቺ ነሽ እኛ ጋር ጎራ እንዳይል ያደረግሽው። በቃ ልጁማ ጭራሽ እኛንም ሚያቅም አይመስልም እኮ ማለት እኛን አስረሳሹ። እንዴት እዚህ አዲስ አበባ መጥቶ እኛን ሰላም ሳይል አለፈ ብሎ እኔ ላይ ግር ብሎ መጡ። እኔማ በቃ ጥሩ ስራ እንደሰራው ማለት አጎቱ እስከሆነ ድረስ ኃላፊነት አለበት በትንሹ ብዬ ስላመንኩት ነው እንዲያረግ የገፋፋሁትና እዚህ አዲስ አበባ መጥቶ ላንቺ ቤተሰብ ጋር ብቻ አርፎ ጭራሽ አላረፈም። ከኤርፖርትም አልወጣም። ቀጥታ ትራንዚት ብቻ ነው ያደረገውና አንቺ ቤተሰብ ጋር ብቻ ነው አርፎ ምንም እውነት ያልሆነ ነገር ግን እውነት የሚመስል ነገር ጻፉልኝ ማለት ነው። ዝም አልኳቸው። ምንም ጽፈት ነው። ሁለት ሰው አይደለም ሶስት ቤተሰብ ከቤተሰብ 3 ሰው ማለት ነው። እሺ እሱ ራሱ ሲደመር ለ2 ሳምንት ብቻ ስለሄደ እስቲ ይመለስና ይሄ ነገር ቁርጡ ይታወቃል። አሁንስ በጣም በዛ። በጣም ማለት ሰው አይምሮ ከሚችለው በላይ ቃላት አልፏል። ቤተሰብ ያልቀረም ምን አልቀረምና አሁን በዛ የእውነት በጣም በዛና እሱም መጥቶ አንድ ነገር ማረግ ነበረበት ብዬ 2 ሳምንት እንደምንም ጠበቅኩት ማለት ነው። ስጠብቆ እሱም አደረሰና ተመለሰ። ሲመለስ እንካ አንብቦ ማለት በጣም ብዙ ጽፈት ስለነበር አንብቦ ያው ባንቴ የወሰድከው ልጅም የእናንተው ናት። አንተ ልጅቷን እዛ መውሰድ እኔ ይሄን ተባልኩኝ። ቤተሰብ ያልቀረ እኔ ያልቀረ ምንም አልቀረንም። በጣም መጥፎ ቃላችሁ ነው የተባልኩትና አንብቦውና አንድ ነገር አድርግ አልኩኝ። አንድ ነገር አድርግ ብሎ ምን አለኝ? ምንም ማድረግ አልችልም። ዝም በዩ። ምንም አያመጡም። እኛ እዚህ ነን የምንኖረው። እነሱ እዛ ናቸው። ምንም አያስፈልግም ይሄ ሁሉ ነገርና ተያቸው፣ ከቻልሽ ተያቸው አለኝ። ምታዋቸው ከሆነ ጭራሽ በቃ ጭራሽ ማለት እንደ መርሳት ለጊዜው ያ ጊዜ ወይ አንተን እንዲተው ከፈለጉ አንተን ተዋለው እንጂ ይሄን ያህል መባል የለብኝም ብዬ ነበር የወሰንኩትና ቤተሰቤም ሰማ። እነሱም እዛ ተጣሉ። እኛም እዚህ ደስተኛ አይደለንም። በጣም ረብሻ ሲነሳ ምን አልኩት? ከፈለጋችሁ እሱን በቃ ልተውላችሁ ይችላል። ችግሩ እሱ ከሆነ ልተው ይችላል። ግን እናንተ ምንድነው የምትጠቀሙት? እኔ እሱን ከተውኩኝ ልክ እኔ ፈልጎኝ መጥቶ እንዳገባ መጥቶ ሌላ ሴት ማግባቱ አይቀርም። ይሄን እንደገና ማድረግ ከፈለጋችሁ ማድረግ ትችላላችሁ። እሱን ይተዋለው ብዬ ሲል እሱ ደግሞ እዚህ ምንም እኛ ችግር አልነበረብንም እና ምን ወሰንኩኝ በቃ ከነሱ መቋረጥ ማለት እሱን ብቻ ይዤ ከሱ ቤተሰብ መቋረጥን ማለት ወሰንኩኝ ማለት ነው። ትክክል ይሁን አይሁን አላውቅም። እስካሁን ማንም ከቤተሰቡ እናቱን ብቻ አናግራታለሁ። ሌሎቹ እነዚህ ወንድም እህት የሚባሉ ሪጬ አላቃቸውም አያቁኝም ብዬ ትቻለሁ። እንደውም እዚህ ጋር አንድ ጥያቄ ልጠይቅሽ ሲፈልግ ማለት እኔ እዚህ ላይ ያልተናገርኩት መጥፎ ቃላት ሁሉ ተብያለሁና ምናልባት በቅርቡ ሊሄድ ይችላል። ሰላም ሳልላቸው ሳላገኛቸው ቢመለስ የማን ነው የሚከፋው? ማለት የማን ነው የሚከፋው? እኔ ቢሄድና እዛ ሀገር ቢሄድ እነሱን አንዳቸውን ለማየት ሐሳብም ፍላጎትም የለኝምና በዚህ ትንሽ እንደውም ግራ ገብቶኛል። ብታማክሪኝ ደስ ይለኛል። እሺ በጣም ጥሩ ሚሊ አቤት ኢፊትስ ኦኬ ዊዱ ስንት አመትሽ ነው? ካልደበረሽ መናገር ካልፈለግሽ አለመናገር ይቻላል። እድሜሽ ማለት ነው? 24 ስንት አመትሽ ነው አሜሪካን ሀገር? 6 በ18 አመትሽ ነው አሜሪካን የገባሽው? አዎ። ኢትዮጵያ እስከ ስንት ነው የተማርሽው? 7 ጨርሼ ፈተና ላይ ነበር። እስከ 7 ኦኬ። 8ኛ ክፍል አልገባሽም? እስከ 7 ነው የተማርሽው? ግን ጀምር ያለው እሱ ከሄደ በኋላ 8ኛ ክፍል ቀጥዬ ነበር። ግን ወረቀቴ ቶሎ በ7 ወር ስላለቀ 8ኛ ሳልጨርስ ነው። አንድ ሰው እስከ 8 የሚባለው 8ኛ ክፍል አጠናቆ
ከተፈተነ ነው። ስለዚህ ጀምሮ ማቋረጥ ቆጠር እስከ 7ኛ ክፍል ነው ያጠናቀቅሽው አይደል? 8ን ጀምረሽ ስለተውሽ አይቆጠርም። እዛ ከሄድሽ በኋላ እየተማርሽ ነው። አሁን አሜሪካን ሀገር 6 ዓመት እየተማርሽ ነው። አይ የቋንቋ ብቻ ነው። ቋንቋ ብቻ እና ሳትማሪ ምን ትሰሪያለሽ? ስራ የለም እዛ? አለ እሰራለሁ እንጂ። ኦኬ እሺ። እና ልጅ ወለዳችሁ? አዎ። ስንት ልጅ? 2 ወንዶች አሉ። 2 ወንድ ልጆች? አዎ። ጎበዝ። በ6 ዓመት ትዳር 2 ወንድ ልጆችን ወለዳችሁ። አሁን እኔ ታሪክሽን በደንብ ነው ከልቤ ያዳመጥኩሽ። ረጅም ጊዜ ወስጄ አነጋገር ባትችይም በጣም ቆንጆ ታሪክ ነው ያለሽ እና ላይክ ከስንት ዓመትሽ ጀምሮ ነበር አጎትሽ ጋር ያደግሽው? እሱም 6 ዓመት ሳይሆን አይቀርም 6 7 እንደዚህ። እሺ ከ6 ዓመትሽ ጀምሮ አጎትሽ ቤት ያደግሽ። አጎትሽ የእናትሽ ወንድም አይደል? የአባትሽ ወንድም አይደለም ያደግሽ? የእናቴ ወንድም። አዎ። ያንቺ ታሪክ ሲነገር ላይክ አጎትሽ ያንኛው አጎትሽ ሚስቱን መግደሉ ምናምን ከአንቺ ታሪክ ጋር ምንም አያገናኘውም። ላይክ ያንቺ ታሪክ ወደ አጎትሽ ቤት የሄድሽበት ምክንያት ነው። ቆይ በ6 ዓመትሽ? አዎ እኔ አሁን ቆይ አጎቴ እሺ አንቺ ከ6 ዓመትሽ ጀምሮ አጎትሽ ቤት ያደግሽበት ምክንያት ምንድን ነው? ምክንያቱማ የአባቴ ወንድም የገደለውና የንብረታችን ማጣት ከቤታችን ማፈናቀል። ስለዚህ በቃ በድህነት ምክንያት እንበለው፣ በድህነት ምክንያት ንብረታችሁን ስላጣችሁ ይሆናል። ቆይ እሺ አንቺ ያደግሽው የእናትሽ ወንድም ጋር ነው አይደል? አዎ። እሺ የአባትሽ ወንድም ነው ሚስቱን የገደለው አይደል? አዎ። ታዲያ የአባትሽ ወንድም ሚስቱን በመግደሉ የሚስቱ ቤተሰቦች አባትሽን ለመበቀል ነው ንብረታችሁን ያሳጧችሁ? ቤታችሁን አቃጥለውባችሁ? አዎ። ኦኬ። ስለዚህ የአባትሽ ወንድም ሚስቱን ሲገልድ ሚስቱን በመግደሉ ምክንያት የሚስቱ ቤተሰቦች እናንተን ለመበቀል ወንድም ስለሆነ የገዳይ ወንድም ስለሆነ አባትሽ ቤታችሁን ሲያቃጥሉባችሁ ከቤታችሁ ለመፈናቀል ተገደዳችሁ። አዎ። ያን ጊዜ እናትና አባትሽ አንቺን ላጎትሽ ሰጡሽ፣ እናትሽ ለወንድሟ ሰጠችሽ እንዲያሳድግሽ። አዎ። ኦኬ ገባኝ። ሌላ እህት ወንድም አልነበረሽ? አንቺ ብቻ ነበርሽ? ነበረኝ 9 ነን እያልኩኝ ለዛም እኮ ነው የከበዳቸው። 8ቶቹ የት ቀርተው ነው አንቺ ብቻ ተነጥለሽ ለእናትሽ ወንድም የተሰጠሽው? እሺ 8ቶቹም 2ቱ ሴቶች ለጊዜው እነሱ አልቆዩም፣ ሰው እንደኔ አልቆዩም እንጂ ለጊዜው የወሰዳቸው ሰዎች ነበረ። እነሱ ግን ለጊዜው ነው። እህቶችም እንደኔ ኦኬ። ሌሎቹ እህት ወንድሞችሽ 8ቱ እህት ወንድሞችሽ ሁኔታዎች ሲስተካከሉ ንብረትም እንደ አዲስ እናትና አባት ሰርተው ማፍራት ሲጀምሩ ኦሬዲ የበታተኗቸው ልጆች ለቃቀሙና ከየዘመድ ቤት አንድ ላይ ማደግ ሲጀምሩ አንቺ ብቻ አጎትሽ ቤት ቀረሽ። ለምን አንቺ አልተመለስሽም ወደ እነሱ? እኔ ወስነው ነበረ የሰጡኝ። ልጅም ስለነበርኩኝ እንደ ተመልሰን እንወስዳለን በሚል አይደለም የሰጣቻቸውና በቃ አሳድጋት ተብሎ ነው። በጣም ጥሩ። ስለዚህ አንቺ ለእናትና አባትሽ የመጨረሻ ልጅ ነበርሽ ማለት ነው? ከሴቶቹ መጨረሻ ሆኜ 2 ታናናሽ ወንድሞች አሉ። ስለዚህ 9 ከሆናችሁ ከስርሽ 2 ታናናሽ ወንድሞች ካሉ አንቺ ለቤተሰቦችሽ 7ኛ ልጅ ነሽ። አዎ። ኦኬ። አንቺ አጎትሽ ቤት ስታድጊ እንደ ሰራተኛ ነበርሽ ወይስ እንደ ልጅ ነው ያሳደገሽ አጎትሽ? ይሄን እኮ ነው አንዳንዴ ሁለቱም ማለት ይቻላል። ሁለቱም ስራም ትሰሪያለሽ፣ ያጎትሽንም ልጆች ታገለግያለሽ፣ ትምህርትም ትማሪ ነበር። የቀን ነው የማታ ነው?
የቀን ነው መማረው ሱማ ኦኬ ትምህርት ትማሪያለሽ ስታይ ሁሉም ነገር እንደ ማለት እንደ ጎቴ ነው ግን ስለ ልቦናው ስራው ጫናው አንዳንዴ እንደ ሰራተኛም ያስመስላል ኦኬ እሺ ታዲያ እንደዛ ከሆነ አንቺ በ18 አመትሽ ከሆነ አሜሪካን ሀገር ሄድሽው አሁን 6 አመትሽ ነው አሜሪካን ሀገር ሄድሽ ሶ በ18 አመት ሰባተኛ ክፍል is too much late ለምንድን ነው ትምህርትሽ ላይ ዘግይት ያልሽው ስትጀምሪ ዘግይተሽ ነው ጀመርሽው አው ዘግይቼ ነው ምክንያቱም እንዳልኩሽ ከተፈጠረው ነገር አንፃር ወደ ጎቴ ቤት ሲመጣ ይሆናል አው ቆይቼ ነው አንዴ ልጣር 17 አመትሽ ላይ ሰባተኛ ክፍል 16 አመትሽ ስድስተኛ ክፍል ስለዚህ በ10 አመትሽ ነው ትምህርት የጀመርሽው አንደኛ ክፍል የገባሽው በ10 አመትሽ ነው 10 እንኳን ማለት 7 8 አይ ከዛ ይበልጣ እኔ እንደዚህ በትክክል ቆጥሬም አላውቅም እድሜም ማለት እድሜም ምናልባት ልሳሳት ይችል ይሆናል ግን ይሄው አካባቢው ነው ቆይቼ ነው ትምህርት ፓስፖርት ታውጪ አንቺ 24 ብለሽ እድሜሽን የነገርሽኝ ፓስፖርትሽ ላይ እኔ ፓስፖርት አይደለም ከሀገር ቤት ወረቀት ሲጀምር 18 ብዬ ነው ያወጣሁት ለሄድ ወረቀት ታውጪ ፓስፖርት ለማውጣት መታወቂያ ስታውጪ 18 ብለሽ ነው ያወጣሽው ስለዚህ አሁን አንቺ አሜሪካን ሀገር 6 አመትሽ ነው 18 ሲደመር 6 24 አመትሽ ነው ያን ካልኩሌት አድርገሽ ነው እንጂ ትክክለኛ እድሜሽን አታውቂው እድሜን አላውቅም አው ልክ ነሽ እሱ ቦታ ነው ማለት ማለት ለወረቀት የጀመርኩት ልጅ ላይ ነው የነገርኩሽ እንጂ በጣም ጥሩ እሺ እሺ ልጆችሽ ስንትና ስንት አመት ናቸው ሁለት ወንዶች ልጆች 5 እና 3 4 ሊገባ ነው ትንሹም አሁን እሺ ስለዚህ ስላልገባ 5 እና 3 ብለን እንይዘዋለን እንደሄድሽ ነው የወለድሽው ማለት ነው 5 አመት እኮ እንደሄድሽ በአመትሽ ነው የወለድሽው ወዲያው አረገዝሽና በአመትሽ ወለድሽ አዎ ኦኬ ጥሩ እሺ ስለዚህ አሁን አንቺ ባለቤትሽ ማለት ነው አሁን አንቺ አሜሪካን ሀገር እየተማርሽ ነው እየሰራሽ ነው ደስተኛ ነሽ አው በጣም ከኑሮዬ ጋር በጣም ደስተኛ ነኝ አሁን ኦኬ በባልሽ ደስተኛ ከሆንሽ በስራሽ ደስተኛ ከሆንሽ በትምህርትሽ ደስተኛ ከሆንሽ ልጆችሽ ጤነኛ ከሆኑ በልጆችሽ ደስተኛ ከሆንሽ የባልሽ ቤተሰቦች ላይክ ትርፍ ነገር አይደለም ስለነሱ ይሄን እሺ መጣሽልኝ ሀቡ የምፈልገው ቦታ ላይ እና ደግሞ አሁን ከባዱና ትልቁ ማለት ያስቀረሁት ነገር ቢኖር ይሄ የልጆችሽ ጤና ስቲ ነው ማለት ልናገር የወሰንኩት ማለት በልጆች መነካትን አንቺ ታውቂያለሽ ላንቺ አልነግርሽምና ሁሉም ነገር እንደዚህ ሀብትም ቢሆን እኛ አሁን እዚህ አገር ውስጥ የራሳችን ምን የመሰለ ቤት ገዝተን ነው እየኖርን ያለው የሚገርመው ማለት ነው በጣም ማለት ላካብድ አይደለም ያለኝ ነገርና ማለት ሊነግርሽ ነው እኮ ብዙ ነገር ኖሮን ግን አጋጣሚ ሆኖ ፈጣሪ ሰጥቶን የመጀመሪያ ልጃችን ኦቲዝም ስላለበት ነው የቤተሰቦቹም እኔ ላይ የበለጠ በቃ የሆነ ታውቂያለሽ አንቺ በጣም ብልጥ ነሽ ማለት ሁሉም ነገር ይገባሻልና ይሄ ኦቲዝም የሚባለው ነገር ብልጥ ለነገር ብልጥና አዎ ይቅርታ ስማርት ነሽና ኦቲዝም የሚባለው ለብዙዎቹ ሰው እስካሁን የሆነ ማለት እንደ የሆነ በመድኃኒት የሚሆን ይመስላቸዋል ቤተሰቡም በዛ ተረድቶ ልጁ እንደዛ የሆነው በሆነ ባንቺ ቤተሰብ ነገር ነው ብሎ ቤተሰቤንም ልጄንም ነኩና በዛ ነው በጣም በቃ እንዲቆርጥ ያረጋኝና ልጅሽ ተሞ ደካማ ጎንሽ ሆኖ የራሱ ቤተሰብ እንደዚህ ሲባል በጣም ከበደኝ ሀቡ ይሄ ነው እኔ አንገቴን ቀና እንዳላረግ አሁን ያረጋኝ ማለት ነው ስለዚህ ለዛ ነው ኦኬ ገባኝ እሺ የመጀመሪያው ልጅሽ ኦቲዝም አለበት አዎ ሁለተኛውስ እሱ ደህና ነው እሺ ኦቲዝም እንዳለበት ሲነገራችሁ ተመርምራችሁ አንቺን ባለቤትሽን ተመርምራችሁ ሪዝኑ አልተነገራችሁ ሀቢብ አንቺ ፕሮግራም ቤትሽ ይዘጋጃል ይመስለኛል አቃለው አዳምጥ ነበርና አንቺም ታውቂያለሽ ኦቲዝም በምን የሚታወቅ ነገር አይደለም ማለት በኔም እኛም ብንመረመር እኔ እንጃ እስካሁን ያልታወቀ ነገር ነው ግን እኔም ማብራራት ቢከብደኝም ኦቲዝም ማለት እኔ እንጃ ከምን እንደሚመጣ ራሱ ግን ልጆቹ ሲታዩት ጤነኛ ማለት አካላዊ ጤነኛ ምናምን ሆኖ
የአይምሮ እድገት ውስንነት ማለት ነው። በምን እንደሰሙ አላቅም ቤተሰቦቹ ይሄን ሲሰሙ እንደውም ማለት ነው በጣም የከፋኝ ይሄ ትንሹ ልጅ ትንሽ ነበርና ወንድሙ ምን አለኝ ያንቺ ሁለቱ ልጆች እንደዚህ መሆን አያሳዝንሽም ለምንድን ነው ይሁን እኔ ያጠፋው ነገር ቤተሰቦቼ ያጠፋ ነገር እንዳለ አስመስሎ እኔ ነካኝ ማለት ነው። አሁንም ሳስታውስ በጣም ከነና በልጆች መነካት ልጆች ደካማ ጎን ሲሆን እኔ እስካሁን ያሳለፍኩት ሁሉም ጭንቅ አልታወቀኝም ይሄ ቦታ ሲነካ ማለት ነው። አሁን ይሄን ያሉኝ ቤተሰብ ምን ብዬ ነው እኔ ፊታቸው የምቆመው ምን ብዬ ምን ናቸው ብዬ ማለት ነው። በጣም ነው የከፋኝ። አለማወቅ ሊሆን ይችላል ግን አሁን ላይ ኦቲዝም በጣም የሚታወቅ ነገር ነው። ሆም ብሎ ሊነኩኝ ፈልጎ ነው እንጂ እና ትንሹ ልጅ አላወራም ነበር ያኔ ልጅ ነበር። በጣም ደነገጥኩኝ። እሱ ነው ሁለቱም ልጆች እንደዚህ መሆኑ አያሳዝንሽም ብሎ ያስደነገጠኝ። ጭራሽ አልጠረጠርኩም። ትንሽ አይደለም እሱ ነው እንጂ ያለኝ እሱ ነው ዝም ብሎ እኔን ለመንካት ያለኝ ማለት ነው። ልክ እውነት እንደሆነ መስሎኝ ደንግጬ ልጁ ደስ የሚለው ተመስገንና ሁለተኛው ልጅ አሁን የሚያወራ ልጅ ነው እና ግን በአጎቱ ማለት በራስሽ በአባታቸው ቤተሰብ ያ ነገር መባሉ ልጁ እኔ እንደዚህ እንዲያዩት ራሱ ውስጤ አይፈቅድም ማለት ነው። አሁን ምንም በጣም ስለከፋኝ በልጅ መነካት በጣም ክፉ ስለሆነ ማለት ነው። ልጁ ደስ የሚለው ተመስገንና ሁለተኛው ልጅ አሁን ኔትወርክ እኮ የለሽም ሚውት አድርጊ እናት አንቺን አይደለም ባለ ታሪኳ ሳትሆኝ አሁን የገባሽው ልጅ ሚውት አድርጊ ሶፍ ኦኬ ሚሊ ኦኬ ኮንፊደንስ ሚሊ አለፈን ሀቢብ በቃ የዘነበ ስለነበር ችግር የለም። ኮንፊደንስ እንዳጣ አድርጎኛል ብለሽ የምታስቢ በልጅነትሽ አጎትሽ ቤት ስታድጊ ያጎትሽ ሚስት ወይም አጎትሽ ይመቱሽ ነበር? አዎ ኦኬ ያ ጭቆና ነው ፈሪ ደንባራ እንደሆነ ያደረገኝ በራስ መተማመን እንዳይኖረኝ ያደረገኝ ብለሽ ታስቢያለሽ? አዎ በጣም ማለት እዛም በፍቃደኝነት ወስደውኝ ማለት እኛ እናሳድጋለን ብለኝ ወስደውኝ በጣም መጥፎ ነበር እዛ ማደግ። እንደውም ካደኩ በኋላ ነው የተውኝ እንጂ እሷም ጠምዳ ነበር የምትይዘኝ። እኔ አላቅም እነሱ ጋር መቀመጤን አትፈልግም መሰለኝ። አንዴ ብቻ ጠፍቼ እናቴ ጋር ሄጄ አጎቴ መጥቶ በቃ በጣም እየመታኝ ሁለተኛ መጥፋት የሚባል ነገር እንዳታደርጊ ብሎኝ መለሰኝ። እናቴ ምንም ማድረግ አትችልም አንዴ ሰጥቼሻለሁና ትምህርትሽም በቃ የሆነ ጥሩ ሁኔታ ላይ ያለሽ ይመስላችኋል። ትምህርትሽም እየተማርሽ ነው እንደ ልጆችሽ ነው የሚያዩሽ። ትበያለሽ፣ ትለብሳለሽ፣ ኑሪ ነው የምትባይ ማለት ነው። ማለት ለቤተሰቦች ከፋኝ ብለሽ ኮምፕሌን አድርገሽ ከፋኝ ውሰዱኝ ብለሽም እየበላሽ ነው እየጠጣሽ ነው እየተማርሽ ነው ከዚህ በላይ ምን ትፈልጊያለሽ አትጨማለቂ ብለውሽ እዛው ቀጥተሽ እንደዛ ኑሪ ህይወትሽን ቀጥይ ብለው ነው የሚመልሱሽ። ማለት ማንም ላይ አልፈርድም። አሁን ላይ ግን በጣም ከባድ ነበረ ኑሮ። ኦኬ እሺ ጥሩ። ያንን ሁሉ ነገር አልፈሽ 7ኛ ክፍል ተማሪ ሆነሽ ለትዳር አንድ ሰው ጠይቆ አጎትሽም 1 አመት ተጠብቅ ቢያንስ 7ኛ ክፍል 8ኛ ክፍል ትጨርስና ታገባታለህ ተብሎ ያ ግለሰብ 1 አመት መታገስ አቅቶት ሌላ ሴት አገባ። በዛ የሱ ታላቅ ወንድም ከአሜሪካን ሀገር መጥቶ ሰፈር ውስጥ አይቶሽ ወዶሽ ሽማግሌ ልኮ ጠይቆ ቤተሰብም ሰጥቶት አንቺም እሺ ብለሽ ተሳክቶ ስትጋቡ ቤተሰቦቹ ሰላም ነሱሽ። ፕሮሰሱ አልቆ ወደ አሜሪካ ነገር እስከሚወስድሽ ባለው ጊዜ ላይ ለታናሹ ጠይቀንሽ እንቢ ብሎ አጎትሽ ለጥቅማችሁ ነው እሱ አሜሪካን ሀገር ስለሚኖር ነው ለትልቁ እሺ ያላችሁት ምናምን እያሉ በቃ አንቺን በጣም ዳውን ያደረጉሽ ነበር። በጣም ይናገሩሽ በጣም ገብተሻል ማለት ነው ሀቡዬ። እኔ እኮ ሳይኮሎጂካሊ ሰዎችን በጣም ነው የምረዳው ማለት ነው ከልቤ የማዳምጠው ገባሽ? የሰዎችን በጣም እንደምፈልገው ነው የተረዳሽኝ። በጣም አመሰግናለሁ እናቴ። እና በቃላት ልብሽን ያደሙት ነበር። ዝቅ
የበታችነት ስሜት እንዲሰማሽ አንቺ ከነሱ በጣም ያነስሽ የሆንሽ እንዲሰማሽ ልጃቸውን የማትመጥኝ የሆንሽ አይነት ስሜት እንዲሰማሽ በጣም በቃላት ያቆስሉሽ ነበር። እናንተንም ለመለያየት በዛም በጣም ጥሩ ብዙ ጥረት አድርገው ሳይሳካላችሁ ቀርቶ ፈጣሪ ረድቶሽ በ7 ወር ውስጥ የአሜሪካ ፕሮሰስ አልቆልሽ ወደ አሜሪካን ሀገር መጣሽ። ኦኬ ከመምጣትሽ በፊት እሱ ቀድሞ ወደ አሜሪካን መጥቶ አንቺ ስንት ወር ነው እነሱ ጋር የተቀመጥሽ? በቃ እኔ ወረቀት እስኪያልቅ ድረስ ሁሉ እዛ ነበርኩ። ያው አመት የማይሆን ጊዜ ነው። እሱ በመጣ በ7 ወር ነው አንቺ መጣሽ? እሱ ከተመለሰ በ7 ወሩ በቃ 8 ወር የሚባለው ከሱ ጋር 2 ወር ቆይተናል። ኦኬ በአጠቃላይ እሱ ወደ አሜሪካ ከመመለሱ በፊት በአካል ከተገናኛችሁበት ከተያያችሁበት ሽማግሌ ልኮ ሰርጉ ምናምን አልቆ እስከሚመለስ ስንት ወር ፈጀበት? 2 ወር። ስለዚህ በአጠቃላይ በተዋወቃችሁ በ9 ወር ነው አንቺ ወደ አሜሪካ ነገር የመጣሽ። 7 ወር ፕሮሰሱ፣ 2 ወር ደግሞ ሰርጋችሁ ሽምግልና ምናምን አይደል? እሱ በጣም ይበልጥሻል በእድሜ? አዎ ብዙም ባይሆንም ኖርማል ነው። ግን 10 ይሆናል 10 ይሆናል። አይ ብዙ አይደለም ልዩነታችሁ። አንቺ 24 ሆነሽ እሱ ገና 34 ነው። ገና ልጅ ነው እሱ። እኔ ራሱ በ1 አመት በልጠዋለሁ ገና 34 ከሆነ። እሺ ዋናው ነገር አንቺ ህይወት ላይ ማተር የሚያደርገው እሱ ምን ያስባል ነው። እሱ ካንቺ ጋር ነው ወይስ ከቤተሰቦቹ ጋር ነው ነው ጥያቄው። እሱ ሰፖርት ያደርግሻል ወይ ነው። እሱ ምን ይላል? ቤተሰቦቹ ይሄን ሁሉ ሲያደርጉብሽ ይሄን ሁሉ የቃላት እኮ ነው ሀቡ። በጣም እኔም የከበደኝ ነገር ቢኖር ማለት 2 ወንድማማቾች ማለያየት ማልፈልግም አይደለም፣ ግን ለልጅህ ነው አንተ ይሄን ነገር የተባልከውና እስቲ አንድ መልስ ስጣቸው ማለት አንተን ስለደፈሩ ነው ዛሬ ይሄን ሁሉ የምናገሩት ብዬ ምንም ልላቸው አልቻል። ለራሳቸው ይቅርታ እርስ በርስ ተጠያየቁና አሁን አንድ ላይ ሰላም ናቸው እነሱ። እኔ ነኝ እንጂ ልክ ልጅን ሳየውና እነሱን ሳስበው ደም የሚፈላ እኔ ነኝ እንጂ እሱ እንጃ ነው አይደለም። እኔ ምንም አልመሰለኝም ለማለት የፈለኩት ለምሳሌ እንዲያደረጉኝ እንዲከፋኝ እንደዚህ አይነት ስሜት እንዲሰማኝ እያደረጉኝ ነው። ኢትዮጵያን በነበርኩ ሰዓት እንደዚህ አሁንም እንደዚህ በጣም ስትረስ እያደረጉኝ ነው። ስልክ እንኳን ካላነሳው አሁንማ ልጃችን አግብተው አሜሪካ ወሰደሽ፣ አሁንማ አለፈልሽ፣ አሁንማ ለምን ስልክ ታነሻለሽ? ላይክ በጣም ስትረስ እያደረጉኝ ነው ብለሽ በህይወትሽ ነግረሽው ታውቂያለሽ ወይ ነው ጥያቄ። ይሄንን ነገር ያውቃሉ? ያውቃል። በጣም ጥሩ። አሁን በቃ ያውቃል። ኤቭሪ ሲንግል ቲንግ ልክ ለኔ እንደነገርሽኝ እኔ እንዳስረዳሽኝ ለሱ አስረድተሽዋል? በደንብ ያውቃል ሁሉም ነገር። በጣም ጥሩ ማለት አገር ቤት እዛ ያለው ያሳለፍኩትን ነገር እንደዚህ ዲቴል ባልናገርም ሁሌ ችግር እንደሚፈጠር ምናምን ያውቃል። ግን ዋናው ነገር አሁን በልጃችን ላይ የተነሳው ትልቁና የመጨረሻ ነገር ነበር። እሺ ኖ አይደለም። እስከዛሬ ይሄንን ስትነግሪው ምን መለሰ? የኔ የመጀመሪያው ጥያቄ ይሄ ነው። ምንድነው ምላሹ? መልሱ ምንድነው? መልሱ ታያቸው፣ እኛ የምንኖረው እዚህ ነን፣ እነሱ እዛ ናቸው። ቅናትም ሊሆን ይችላል ወንድሜም እንደዚህ የሚያደርገውና ታያቸው። ይሄ ነው በቃ መልሱ። ምንም ማድረግ አይችልም እሱ፣ ምንም ማድረግም አይፈልግም። ታያቸው ብቻ ነው። ቴንክ ዩ። ስለዚህ የገዛ ባለቤትሽ ታያቸው፣ ንቀሽ ታያቸው፣ እንደሌሉ ቁጠሪያቸው እያለሽ ላይክ እኔ አሁን አስቤ የነበረው እሱ ለነሱ አግዞ እነሱ ትክክል ናቸው ያሉሽን አድርጊ፣ ዝም በያቸው፣ ሲሰድቡሽ እሺ በይ ምናምን የሚልሽ ቢሆን ላይክ በጣም መጥፎ ነገር ነው ላንቺ። ግን እሱ ታያቸው
ንቀሽ ታያቸው የሚልሽ ከሆነ አንቺ ንቆ ላለመተው ምንድን ያገደሽ? ለምን ንቀሽ አትታያቸው? ለምን እንደሌሉ አትቆጥሪያቸው? አሁንማ ኖ ማሬ ሚልዬ፣ አሁን አንቺ ታሪክሽን ሙሉ ነገርሽን ያልገባኝ ነገር ጠይቄሽ በደንብ አብራርተሽልኝ ደግሜልሽ ታሪክሽን ትክክል ነሽ በደንብ ተረድተሽኛል ብለሽኛል አይደል? አሁን እኔ ራሴን በአንቺ ቦታ ነው አድርጌ ማየት የምፈልገው። ገባሽ? ሶ አንቺ አሜሪካን ሀገር እየኖርሽ በራሳችሁ ቤት እየኖርሽ በገዛ ቤታችሁ ከባልሽ ጋር እየኖርሽ 2 ልጆችሽን ይዘሽ እየኖርሽ ሳይርብሽ ሳይጠማሽ ጤነኛ ሆነሽ በዓለማችን ታላቁ ሀገር ላይ እየኖርሽ ኢትዮጵያ ውስጥ ስለሚኖሩ የባል ቤተሰብ ለምን ትጨነቂያለሽ? ሲጀምር ስልክ ባታነሽላቸው ምን ያመጣሉ? ምን ያመጣሉ? ይሄ እኮ እነሱን የራሴን ደስታ ትቼ አሁን ለልጄ ላይ የተባለው ነገር እስካልተባለ በፊት ማለት ነው እነሱ ደስተኛ እንደሆኑ መሞክረው እኮ ኮንፊደንስ ስለሌለኝ ነው ማለት ለሰው ደስታ ውስጥ የራሴን ደስታ የሚፈልግ ስለነበረ ነው። አሁንም ገና ራሴ ላይ መስራት ይቀራኛል። ግን አሁን ወስኜ እሺ አንድ ነገር ልንገርሽ። አንደኛ ራስሽን ውደጂ፣ ሁለተኛ ራስሽን አክብሪ፣ ሶስተኛ በራስሽ ተማመኝ። ይሄ እንዴት ነው የሚሆነው ካልሽ ይፈንዱ በእግራቸው ዓለም ይዘቅዘቅ ከፈለገ ስለማንም አያገባሽም። ያንቺ ኃላፊነት ራስሽን ደስተኛ ማድረግ ነው። ልንገርሻል በፊት እኔም እንዳንቺ አሁንማ እድሜ ላንቺ በጣም ለውጥ አለኝ። እድሜ ላንቺ እንኪኒና ልንገርሽ አንድ ነገር ማለት ነው ሚሊዬ፣ እኔ በልጅነቴ የሰፈሬ ልጆች እኔ አብነት ነው ተወልጄ ያደግኩት። ማንንም ያውቃል። አብነት ነው ተወልጄ ያደግኩት። 7ኛ ሞቢል ጋዝ የምንቀደው በጄሪካን ይዘን ተልከን ሄደን ነው የምንቀደው። መርካቶ ሄደን ነው ዕቃ የምንገዛው። እኔ አባቴ ሸማታ ራሱ ለአባቴ ምሳ ላደርስ ምሳና ቡና በፔርሙዝ ላደርስ እላካለሁ። እናቴ ያለ ታክሲ መንገድ ነው ከአብነት መርካቶ አይደል? በእግሬ ነው የምሄደው። የሰፈሬ ልጆች ጓደኞቼ አብሮ አደጎቼ እንሂድ ስላቸው እንትን በይ ከሰል አቀጣጢ ተብያለሁ፣ ልብስ ጠቢ ተብያለሁ፣ ዕቃ ጠቢ ተብያለሁ፣ ተልኬያለሁ ይሉኛል። አብረውኛ ሄዱ። እኔ ምስኪን ብቻዬን ከአብነት መርካቶ ተልኬ ሄዳለሁ። ከዛስ እነሱ መርካቶ ሲላኩ ዕቃ ሊገዙ ወይንም 7ኛ ሞቢል ጋዝ ሊቀዱ ሲላኩ የእነሱን ጄሪካን እኔ አሽከራቸው እኔ ይዤ ነበር አብሬ የምሄደው። በራስ መተማመን የለኝም ነበር። አየሽ እንዳያኮርፉኝ እኮ ነው። ቤት ስመጣ የታባሽ ሄድሽ ነበር ተብዬ እንደምገረፍ እያወቅኩ ቤተሰቦቼ ቢገርፉኝ ይሻለኛል ጓደኞቼ ከሚዘጉኝ። ለጓደኞቼ እንዳያኮርፉኝ አብረሽን አለችም እንሂድ ብለንሽ እምቢ አልሽ ብለው እንዳያኮርፉኝ ብዬ አብሬያቸው ሄድ ነበር፣ እነሱን ለማስደሰት እነሱ እንዳይዘጉኝ ነገ እንዳያኮርፉኝ። ግን ቤት ስመጣ ግን እገረፍ ነበር። እኔ ተገርፌ አልቅሼ ራቴን ሳልበላ ተኛ ነበር። እኔ ግን ሌላ ቀን በነጋታው ተልኬ ስሄድ እንሂድ ስላቸው እነሱ ዘይዶን ኬር እኔ ባኮርፋቸው ባላኮርፋቸው ታዘናል። ቤት ዕቃ ታው ተብያለሁ፣ እንዲህ ደጅ ጥረጊ ተብያለሁ፣ እንዲህ ተብያለሁ ይሉኝ ነበር። ያኔ ኢንዚስ ታይምስ በይ ያቺ የድሮዋ ሀቢባ ናት። አሁንስ በይ ምንድን ነው እንደዚህ የቀየረሽ? በጣም ለውጣለሽ። ምንድን ነው እስቲ ምስጢሩ ይነገረን። የስ እሱን ልነግርሽ ነው። አንደኛ ማንም ሰው እኔን እንደማያኖረኝ ገባኝ። ጓደኛ ቢንጋጋ የኔ ህይወት ላይ ጓደኛ ምንም ለውጥ እንደማታመጣ ገባኝ። ገባሽ? ማንም የኔ ህይወት ላይ መጨመር መቀነስ እንደማይችል እኔን ማኖር መግደል ምንም ማድረግ የሚችለው ፈጣሪ ብቻ እንደሆነ ገባኝ። እድሜ አስተማረኝ፣ ህይወት አስተማረኝ። ሰው ቢመጣ ቢቀር የኔ ህይወት ላይ ምንም ለውጥ እንደማያመጣ በደንብ አድርጎ ገባኝ። ይኸውልሽ ሙቺካ ላይ ሚሊዮነር በሆን እሞታለሁ አይደል? አትሙቺካ ላይ ደግሞ ፈጣሪ አትሙቺካ ላይ መናጢ ድሃ በሆን መታከሚያ 5 ባይኖረኝ እድናለሁ። ፈጣሪ እኔን ማዳን ከፈለገ የኔ ህይወት እንዲቀጥል ከፈለገ የኔ ህይወት ያለው ፈጣሪ እጅ ላይ ነው። እሱ ብቻ ነው እኔን መግደልም ማኖርም የፈለገውን መጣልም ማንሳትም የሚችለው እሱ ብቻ እንደሆነ ገባኝ። ሰዎች ወደ እኔ ህይወት ቢመጡ ቢሄዱ ምንም ለውጥ እንደማያመጡ እያደር ገባኝ። እድሜ በጨመረ ቁጥር ህይወት አስተማረኝ፣ እድሜ አስተማረኝ። ገባሽ? ኢን ዚስ ታይም ማንንም ሰው አልለማመጥም። ማንንም ነው የምልሽ። መሞት ካለብኝ ቀኔ ደርሶ ነው ማለት ነው። ልሙት ልብን ልበል እንጂ ማንንም አለምንም።
የባልሽ ቤተሰቦችን ከናካቴው እንደሌሉት ቁጥ ብትዘጊያቸው ምን ያመጣሉ? ባልሽ ነው ህይወትሽ፣ አክብሮሽ አንድ ቤት ከሱ ጋር እየኖርሽ እሱ ተያቸው አትስሚያቸው ይፈንዱ እያለሽ አንቺ ለነሱ አስተያየቴና መጨነቅ። አሁን ስትሄጂ ቤተሰቦችሽን ብቻ አይተሽ ተመለሽ። ምን ያመጣሉ? ግፋቢል ያሙሻል፣ ግፋቢል ይሰድቡሻል፣ ግፋቢል የልጃችን ሚስት እንዲናት ብለው ቡና ይጠጣሉ፣ ከዘመድ ጋር ያሙሻል። ከዛ ውጭ ምን ያመጣሉ? አንቺን ከአሜሪካን ሀገር ያስባረሩሻል? ንገሪ። አያስባረሩኝ። በቃ አሁን ሙሉ በሙሉ ወስኛለሁ ማለት ከብዶኝ ነበር ምን ማድረግ እንዳለብኝ እስካሁን ማለት ቢፈልግም እንዳንቺ አሁን አንቺ እንዳልሽው ማድረግ ምኞ ቢፈልግም ግን ምናልባት የኔው ቢበዛስ አሁን ብዬሽ ማለት ውስጤ ላይ ሲመላለስ ነውና አሁን ሙሉ በሙሉ ኮንፈርም አድርገሽኛል። በጣም አመሰግናለሁ። በቃ ኤግዛክትሊ ጎበዝ። አየሽ አንቺ ነሽ ሰዎች ቢንጫጩ ምንም አያመጡ። ራስሽን ለማንም እንዳታስረጂ። እኔ ይኸውልሽ በአሁኑ ኢትዮጵያ ሄድኩ ጊዜ ሆቴል ነው ያረፍኩት። አዲስ አበባ ተወልጄ አድጌ ሆቴል ነው ያረፍኩት። ቤተሰቦቼ ጋር አንድ ቀን ከላይቭ ጠፍቼ ሄጄ እናትና አባቴን ሰላም ብዬ ተመለስኩ። ምን አሉ? ሀቢባ ቤተሰቦች አይወዷትም፣ አይፈልጓትም። አይወዱኝም፣ አይፈልጉኝም። ወይኔ ሀቢባ ቤተሰብ የላትም፣ ጎዳና ላይ ነው ተወልዳ ያደገችው፣ ሆቴል ነው ሄዳ ያረፈችው። አዎ ሆቴል ነው ያረፍኩት፣ አዎ ጎዳና ነው ያደግኩት። ማን አባቱ ምን ያመጣል? ያወራል፣ ያማል፣ ይሳደባል፣ ሲጨርስ ይጨርሳል። ማንም ሰው ለማንም ራስሽን ማስረዳት ለማንም እኔ እንዲህ ነኝ ማለት ለማንም ምንም አይጠበቅብሽም። ከአንቺ የሚጠበቀው ራስሽን ደስተኛ ማድረግ ነው። አንቺ ነሽ ያንቺ ባለቤት፣ አንቺ ነሽ የራስሽ አለቃ፣ አንቺ ነሽ ራስሽን ደስተኛ ባይዘው። አንቺ ራስሽን ካላከበርሽው ባልሽ አያከበርሽም። ገባሽ? በባልና ሚስት ራሱ ባውንደሪ ሊኖር ይገባል። እኔ የማልፈልገውን ነገር ባሌ እንዳደርግ ማስገደድ አይችልም። ሶሪ አልፈልግም ይሏል። ገባሽ? ለምን? ራሴን የማስከብረው ራሴን ሳከብረው ነው ባሌ የሚያከብረኝ። ራሴን ሳከብር ነው ልጆቼ የሚያከብሩኝ። በኔና በልጆቼ መሀል ባውንደሪ አለ። ልጆቼ እንዲሳፈጡኝ አልፈቅድላቸውም። ስነ ስርዓት እንዲኖራቸው አድርጌ ነው ማሳድጋቸው። ልጆቼ እኔ መኝታ ቤት ሲገቡ በር አንኳኩተው ነው የሚገቡት። በዚህ እድሜያቸው ያንን ስርዓት ነው ያስተማርኳቸው። አንኳኩተው ማሚ ካናይ ካም ኢን ይሉኛል። መምጣት ትችላለሁ፣ ይፈቀድልኛል፣ ልግባ ክፍልሽ፣ ፕራይቬሲ ክፍሌ። ዝም ብሎ በርግድ አድርጎ እንዳህያዝ እየዘለሉ አይገቡም። ለእያንዳንዱ ነገር በህይወታችን ባውንደሪ ሊኖረን ይገባል። መስመር፣ ማንም የማይጥሰው መስመር። ማንም ባልም ልጆችም ማንም። እኔ እስካልፈቀድኩ ድረስ ማንም አናቴ ላይ አይወጣብኝም። እኔ ዝቅ ስል እንኩ ስል ነው ማንም ሰው አናቴ ላይ ሊወጣ የሚችለው። የባልሽ ቤተሰቦች ይህን ያህል ዲፕ በህይወትሽ እንዲገቡ ማን ፈቀደላቸው? አንቺ ፈቀድሽላቸው። አንቺ ስለሰማሻቸው። ለመጀመሪያ ጊዜ የባልሽ ቤተሰብ የአንቺ ትዳር ላይ አስተያየት ሲሰጡ ሶሪ አመሰግናለሁ ራሴ። አንደኛ ቤተሰብ የኔ ቤተሰብም ሆነ የባሌ ቤተሰብ በእኛ ትዳር ህይወት ጣልቃ ሊገቡ የሚችሉት መጀመሪያ እኔ ሄጄ ካማከርኳቸው ነው። አማካሪ አለ ባዳ ምንንም የማያውቅ። በትዳርሽ ጉዳይ ማማከር ከፈለግሽ የትዳር አማካሪ አለ። አያቅሽም፣ አታቂውም። ቢሮ ገብተሽ አማከርሽ ስትወጪ ረስቶሻል፣ ማንነትሽን አያውቅም። የከስተመሩን ፕራይቬሲ ሚስጥር የመጠበቅ ግዴታ አለበት፣ ይጠብቅልሻል። ለባል ቤተሰብ፣ ለሚስት ቤተሰብ፣ ለራስሽም ቤተሰብ ሆነ ለሱ ቤተሰብ የምትናገሪ ከሆነ ግን አንቺ ከፈትሽላቸው በሩን፣ እነሱ በደንብ አድርገው ይገቡልሻል። ሶ ፈርስት ኦፍ ኦል ምንም አይነት አስተያየት ከነሱ ማማከር የለብሽም። ለባል ቤተሰብ፣ ለራስሽም ቤተሰብ ቢሆን ማማከር ስትፈልጊ የትዳር አማካሪ ባዳ ይኸውልሽ፣ ደፍሮ ዲፕ አይገባም። የነገርሽውን ያህል ይሰማሽና ምክሩን ይሰጥሻል። ባለሙያ ማለት ነው። ወይ የደወለ 10 ምን ሆነ ምን አሉን አይልሽም። በቃ አንቺ ፈልገሽ ገንዘብሽን ከፍለሽ ሄደሽ ማማከር ስትፈልጊ ብቻ ነው። ኦር ቴራፒ ስትፈልጊ ሄደሽ ቴራፒስት ጋር ስትናገሪ ብቻ ነው። ስለዚህ በፍጹም ለቤተሰብ ለባል ቤተሰብ ምንም አይነት ነገር ስለትዳረሽ እንዴት ነሽ? ይመስገን ፈጣሪ ደህና ነኝ፣ ልጆች ደህና ናቸው፣ ደህና ናቸው፣ አለቀ። ከዛ ያለፈ ነገር ከባል ቤተሰብ ጋር መሰፋፈጥም ምንም አያስፈልግም። ባውንደሪሽን አስምሪ፣ ተከብረሽ ትኖሪያለሽ። እመኚኝ፣ አንቺ ስለተለማመጥሻቸው ነው አናትሽ ላይ የወጡት። በፍጹም መሽለጥለጥ መልመጥመጥ አያስፈልግም። የባል ቤተሰብ ጋር ሄደው ቆፍጠን ማለት ነው። እኔ ቆፍጠን ካልኩ ማን አባቱ ነው ደፍሮ አናቴ ላይ የሚወጣው? ማን ነው እኔ ካልፈቀድኩለት በእኔ ህይወት አስተያየት የሚሰጠው?
ስለዚህ ከነሱ ጋር ከሰላምታ ውጪ ምንም አይነት ወሬ ማውራት አያስፈልግም። በቃ በክብር ሰላም ናችሁ፣ እንዴት ናችሁ፣ በዓልን እንኳን አደረሳችሁ። በዓል ሲደርስ በቃ የታመመ ካለ ሄዶ መጠየቅ እንጂ ይሄ አጉል እፍ ነው መሰፋፈጥ የሚያመጣው። ገባሽ? ሁሌም ገባኝ። በጣም ገብቶኛል። ለምክርሽ በጣም አመሰግናለሁ። የማይገኝ ምክር ነው የሰጠሽኝና አሁን ቆርጫት ማለት 1 አመት ይሆናል አሁን ይሄ ነገር ከተፈጠረና አሁን ከማናቸውም ጋር ምንም የለኝም። ብሎክ ስር ነው ምንም። አንዳንዴ በባለቤቴ ይቅርታ በያት ምናምን ብሎ ሲልኩልኝም እኔ ጭራሽ ምንም አይመስለኝም። ይቅርታ ማለታቸውም አልፈልግም። ምናቸውም ስለማልፈልግም ከዚህ በኋላ ይቅርታ ጥሩ ነው ሚልዬ፣ ይቅርታ ትባባያለሽ። ይኸውልሽ ግዴታ አብረሽ መብላት፣ አብረሽ መሳፈጥ ሪሌሽን የሚያበላሸው ምን እንደሆነ ታውቂያለሽ? መሰፋፈጥ፣ ይሄ መቀላለድ፣ ይሄ ኦቨር ማለት ነው የሚያሰፋፍጠው እንጂ አንቺ ምን ታደርጊያለሽ መሰለሽ? ይቅርታቸውን ትቀበያለሽ፣ ሰላም ትሆኛለሽ። ከዛ ዴይሊ አታውሪም። መሰፋፈጥ የሚመጣው ዴይሊ የምታውሪ ከሆነ በዓልን ጠብቀሽ እንኳን አደረሳችሁ ብቻ ከሆነ የታመመ ሰው ሲኖር ብቻ እየደወልሽ እንዴት ናችሁ ከሌ ተሻለ ወይ ማለት ብቻ ከሆነ ትከባበሪያለሽ። ኤቭሪዴይ ማውራት አይጠበቅብሽም። ሶሪ ለምንድን ነው ኤቭሪዴይ የሚደውሉብኝ? እንኳን እነሱ ወልደው ያሳደገኝ እናትና አባቴ እህት ወንድሞቼ ጋር ኤቭሪዴይ አንደዋወልም። በሳምንት አንዴ ቮይስ ብንላላክ ነው። ሁሉ ሰላም ነው፣ ምን አዲስ ነገር አለ ብንባባል ነው። የምን ኤቭሪዴይ መደዋወል ነው? ያለ ምክንያት መደዋወል አያስፈልግም። ይሄ ነው መሰፋፈጥ የሚያመጣው። ገባሽ? አወቅኩሽ ናኩሽ ይመጣል። በጣም ኦቨር መብዛት ያረክሳል። ሶ ይቅርታቸውን ተቀበይ፣ ታረቂ። ባልሽም ደስ ይለዋል ስትታረቂ። ከዛ በሩቁ እዛው በዛው ራሳቸውን ችለው ቤታቸው እየኖሩ መደዋወል ብቻ። ሰላም ናችሁ፣ እንዴት ናችሁ? ትርፍ ነገር ማታወሪ ከሆነ መስመር አትሳሳቺ። ገባሽ? እንጂ ተወጣኝ በደንብ ገብ ጎበዝ ቢስማርት እና ማለት ነው። አሁን ሌላ እዚህ ጋር አንድ ጥያቄ ከጠየቁሽ አሁን እኔ እነሱን ስለጎዱኝ ማለት በልጅም ስለመጡ ይሄ ነገር ወስኜ ምናልባት ከሄድኩኝ ለነሱ ማለት እነሱ ፊት ላለማቆም ወስኛለሁ አይደለም። የኔ ቤተሰብ ደግሞ ባለቤቴን ምንም አላደረጉትም፣ ያከብሩታል፣ ይወዱታል። እሱ ደግሞ ባሄድ ቤተሰቦች ጋር እሱ እኔ እንዳረኩ ቢያረግስ መብቱ ምን ማድረግ አለብኝ? ባይሄድ ምንም የምትጎጁ ነገር የለም። ምን ችግር አለ? እኔና ባሌ እኔና እሱ አንድ ቤት ደስተኛ ሆነን ከኖርን እኔ ምን አገባኝ ስለሌላው ነገር? ቤተሰብ ለቤተሰብ እኮ አይደለም የተጋባው። ባልና ሚስትን የተጋባችሁት የምትኖሩት አሜሪካን ሀገር ነው። ኢትዮጵያ ውስጥ ብትኖሩ ግድ ነው ቡና መጠራራት፣ ድግስ መጠራራት፣ ገለመሌ ይባላል። እናንተ አሜሪካን ሀገር ቤት ገዝታችሁ የምትኖሩ ሙሉ ህይወት ያላችሁ ሰዎች ምን አገባችሁ ስለነሱ? እነሱ ከእናንተ ውጪ ነው መሆን ያለባችሁ። አይመለከታችሁ። አንቺ ባልሽ ፊት አይንሳሽ፣ ባልሽ ይውደድሽ፣ ያክብርሽ እንጂ ስለ ቤተሰቦቹ ለምን አይፈነዱም? ምን አገባሽ? ዞር ብለሽ አትያቸው። ምንም እንዳሰሚ ነው ማለት ይኸውልሽ፣ መስሚያሽን ጥጥ ካላደረግሽ በስተቀር ማለት ነው አንቺ ኃላፊነት ያለብሽ የራስሽ ደስታ። አንቺ ራስሽን የማስደሰት ግዴታና ኃላፊነት ብቻ ነው ያለብሽ። ማንንም የማስደሰት ግዴታ የለብሽ። ማንንም በሹሩሬ ማለት የማባበል ምናምን ግዴታ የለብሽም። ያንቺ ግዴታ ራስሽ መጀመሪያ ራስሽ። ኦኬ፣ ራስሽን ጤናሽን ትጠብቂያለሽ፣ የአይምሮ ሰላምሽን ትጠብቂያለሽ። በቃ ከዛስ ልጆችሽን ትንከባከቢያለሽ፣ የልጆችሽን ሰላም ታስጠብቂያለሽ። ከዛስ የባልሽን ሰላም ታስጠብቂያለሽ፣ የቤትሽን የትዳርሽን። ሌላው ትርፍ ነው፣ አይመለከትሽም። ገባሽ? እኔ አንደኛ የራሴን ሰላም የማስጠበቅ ግዴታ ነው ያለብኝ። የራሴን ሰላም ከራሴ ሰላምና ደስታ ቀጥዬ የልጆቼን ሰላምና ደስታ ማስጠበቅ፣ ከልጆቼ ሰላምና ደስታ ቀጥዬ የባሌን ሰላምና ደስታ ማስጠበቅ፣ ቤቴ ውስጥ ሰላም እንዲሰፍን። ከቤቴ ውጪ ከኛ ውጪ የሆነ ነገር አይመለከተንም። ከባሌ ጋር ከኛ ውጪ በሆነ ነገር መጨቃጨቅ አልፈልግም። አይመለከተኝም ስለሌላው። እኔ የሚመለከተኝ ስለ ራሴ ነው። ገባሽ? ስለዚህ በጣም ገባኝ። ማለት ሊቀይር ይችላል ማለት ነው። አንዳንዴ በቤተሰብ ስትገናኝና ስትጋቢ ማለት ሊቀይረው ይችላል። አሁን አንቺ እንዳልሽው እሱም ከፈለገ ይሄድ አለመቀየሙን ይችላል። ግን በቤተሰብ ስትጋቢ ትንሽ ይከብዳልና ግን እንዳልሽው ያልሽውን ሁሉ ማድረግ ይችላል።
ምን መሰለሽ በነፃነት መኝ ለምሳሌ የማይመቸው ለምሳሌ ነው የምልሽ አንዳንድ ቤተሰብ በጣም የሃይማኖት አክራሪ ይሆንና አንዳንድ ባል ፍንዳታ ሆኖ ለምሳሌ ምሳሌ ነው የምልሽ የሚስት አባት ቄስ ወይም ኢማም ቢሆንና ቄስ ብለን እንውሰድ ቢሆንና ወይ ደግሞ ኢማም እሺ ብለን እንውሰድና ልጁ ታቱ ያለበት አጫሽ ጠጭ ከሆነ ባል አለባበሱ ወጣ ያለ የተቀዳደደ ጅንስ ምናምን የሚለብስ ቢሆንና እኔ አባትሽ ቤት ሲሄድ በጣም እጨነቃለሁ፣ መንፈሴ ይጨነቃል፣ በቃ ይከብደኛል እና ፕሊዝ መሄድ አልፈልግም ተረጅኝ የሚል ከሆነ ሚስት ዘመናዊ ከሆነች ከወደዳት ካከበራት ግን ደግሞ የእሱ ስታይል ከእሷ ቤተሰቦች ስታይል ጋር የማይሄድ ከሆነና እሷ ቤተሰብ ቤት ሲሄድ ነፃነት የማይሰማው ከሆነ አንደርስታንድ ልታደርገውና እሺ ምንም ችግር የለውም ይመችክ ልትለው ይገባል። ግዴታ እኔ ያልኩትን አድርግ፣ እኔ የወደድኩትን ውደድ፣ እኔ የምወደውን የምግብ አይነት ውደድ፣ እኔ የምጠላውን ነገር ሁሉ ጥላ አይባልም። ላይክ ነፃነቱን መስጠት፣ የሚወደውን ነገር ማክበር፣ የምወደውን ነገር እንዲያከብርልኝ ገባሽ? እንደ ራሱ ፍቃድ መሄድና ማየት ከወደደ መብቱ ነው። ካልወደደ እኔን እስከወደደኝ እስካከበረኝ ድረስ ግዴታ እኔ የወደድኩትን ሁሉ ውደድ፣ እኔ ያረኩትን ሁሉ አድርግ። ይሄ አምባገነንነት ነው፣ ተቆጣጣሪነት ነው። ገባሽ? አስሎንግ እሱ አንቺን ቤት ውስጥ ደስተኛ እስካረገሽ ድረስ እስካከበረሽ እስከወደደሽ ድረስ ቤትሽ ምንም እስካልጎደለው ድረስ እንዲህ በቤተሰብ ጉዳይ መጨቃጨቅ አታስገቡ። ቤተሰብን ትዳር ውስጥ በቃ አይመለከታቸውም። እሷ እስካልወደደች መብቷ። አሁን እሷ የእሱ ቤተሰቦች ጋር ስትሄድ በቃላት ስለሚጠረቁሷት ስለሚደብራት መሄድ አትፈልግም። ስለዚህ እሱን ለማስደሰት ብላ መሄድ የለባትም። ይሄን እሱ ሊያከብርላት ይገባል። አለመሄዷን መብቷን ሊያከብርላት ይገባል። ሰው ለማስደሰት ራሴን ማስቀየም የለብኝም። ገባችሁ? ለምን ማይ ሰልፍ ፈርስት ራሴን ደስተኛ ማድረግ አለብኝ። እኔ ከወደድኩ ደስተኛ ከሆንኩ ብቻ ነው አንድን ነገር ማድረግ ያለብኝ። ለሆኑ ሰዎች ብዬ ሰዎች እንዳይቀየሙኝ ብዬ ራሴን መጨቆን ራሴን ማስቀየም የለብኝም። ሶሪ ለምን ብቻዬን አልቀር? ኖ ማይ ሰልፍ ፈርስት። ገባሽ? ገባኝ። ሌላው ትርፍ ነው። ከአንቺና ከባልሽ ከልጆችሽ ውጭ ከቤታችሁ ከእናንተ ቤት ውጭ ያለ ነገር ሁሉ ትርፍ ነው። አይመለከትሽ። እዛው እንደ ፍጥርጥራቸው በአሁኑ ስትሄጂ ይኸውልሽ ስትሄጂ አሁን ይቅርታ ሲያስታርቅሽ ይቅርታ ካሉሽ ይቅር በይ። በአሁኑ ስትሄጂ ስሜትሽ ውስጥሽ እዛ ከሄድኩኝ መጥፎ ቃላት ተናግረው ስሜቴን ይሰብሩኛል፣ ደስታዬን ያጠፉብኛል ብለሽ ካሰብሽ እንዳትሄጂ። ኦኬ ሀቡ ፕሊዝ አድቫይስ ሄር ቱ ጌት GED ሃይ ስኩል ዲፕሎማ። ማሪ ቁጥሩ አለኝ ችግር የለውም። በቀደም እርዳታ ላይ ተሳትፋ ቁጥሯን ስለያዝኩትኝ ዋትሳፕ ላይ እነግራታለሁ። ወይ ሚሊ ሚሊ የአትላብን ኮመንት አንብቢ። አትላብ እሷም አሜሪካን ያለችው ሀቡ ፕሊዝ አድቫይስ ሄር ቱ ጌት GED ሃይ ስኩል ዲፕሎማ አለች። እዛ ለምን ቋንቋ ብቻ ትማሪያለሽ? አሜሪካን ለምን ሃይ ስኩል አትማሪ? እሺ እችላለሁ፣ እሞክራለሁ ኢንሻአላህ። ተማሪ ማሪ። አሜሪካን ሀገር ማገብተሽ ዝም ብለሽ ቋንቋ ብቻ አትማሪ። ተማሪ፣ እድሉን ተጠቀሚበት። እሺ እሺ። እና ማለት ነው ቅድሚያ ለማን ነው መስጠት ያለብሽ ያልኩሽ? ለራሴ። አዎ አንቺ የመጀመሪያው ኃላፊነትሽ ማንን ደስተኛ ማድረግ ነው? ራሴ። አንበሳ። ሁልጊዜ ማይ ሰልፍ ፈርስት በይ። መጀመሪያ እኔ ኃላፊነቴ ራሴን ደስተኛ፣ ማንም ግዴታ የለበትም እኔን ደስተኛ ማድረግ። ይኸውልሽ እኔ ሁልጊዜ ሰውን አምኜ ስከዳ አንድ ቀን የከዳኝን ሰው ወቅሼ አላውቅም በህይወቴ። ማንን እንደሞቅስ ታውቂያለሽ? ራሴን። እኔ ነኝ ጥፋተኛ፣ ማመን አልነበረብኝም። ለምን አልታመነም ብዬ እሱን አልቅሰው። እኔ ነኝ ጥፋተኛ ይበለኝ፣ እኔ ስለፈቀድኩለት ነው። አንድ ሰው ዲስሪስፔክት ካደረገኝ ያንን ሰው አልቅሰው ይበለኝ። ማን እዚህ ቦታ ላይ ተገኘ ያለኝ ይበለኝ። ለመሰልሽ እኔ ነኝ ኃላፊነት ያለብኝ፣ ራሴን የማስከበር ኃላፊነት ያለብኝ እኔ ጋ ነው። ራሴን ደስተኛ የማድረግ ኃላፊነት ያለብኝ እኔ ጋ ነው።
እኔ ነኝ ራሴን ደስተኛ ማድረግ የምችለው። ከሰዎች መጠበቅ የለብኝም። እኔ መኖር ያለብኝ ከውስጥ ወደ ውጪ ነው፣ ከውጪ ወደ ውስጥ አይደለም። የውጪን ጫጫታ ወደ ውስጥ ያላስገባም። በቃ ገባሽ? እኔ አንድን ልብስ ለብሼ ራሴን በመስታወት ሳየው ከወደድኩት ምን አገባኝ ስለሌሎች? እኔ ኃላፊነቴ ራሴን ማስደሰት ነው። እኔ ሳየው ደስ ካለኝ በቃ ጨረስኩ፣ ነገሩ አበቃ። እዚህ ጋር ጉዳዬ ከራሴ ጋር ስለሆነ ግን እንደዚህ የውጪ አስተያየት፣ የሰዎች አስተያየት፣ የሰዎች አመለካከት ወደ ውስጥ የምናስገባ ከሆነ እንረበሻለን፣ መቼም ደስተኛ አንሆንም። ስለዚህ የባልሽ ቤተሰቦች አንቺ ብቁ እንዳልሆንሽ ሲነግሩሽ ነጥሮ ነው ሊመለስ የሚገባው። ራስሽ ላይ ስላልሰራሽ ነው። አሁን አንቺ ራስሽ ላይ ስትሰሪ ዋጋሽን ስታቂ አንቺ በጣም ውድ ነሽ። ለምን? የሰው ልጅ ሊሰራሽ ስለማይችል። በገንዘብ የሚገዛ ነገር ሁሉ እርካሽ ነው። ማንም ሰው ገንዘብን ሰርቶ ያመጣና ያንን ነገር መግዛት ይችላል። የሰው ልጅ ግን ውድ ነው። ሁላችንም ውዶች ነን። ለምን? ማንም በገንዘብ ሊገዛን አይችልም። ማንም ሰው ፈጣሪ ፈጠረን። ሰው ሊፈጥረን ስለማይችል እድለኞች ነን። ሰውም ነፍሳችንን ሊወስዳት ስለማይችል እድለኞች ነን። በቃ ሰው ፈጣሪን የፈጠረ ውድ ነን። ይሄ ትልቁ ውድነታችን ፈጣሪ ስለፈጠረን ነው። ማንም ራሱን የፈጠረ የለም። አንዲት ቆንጆ በቆንጅናዋ ብትመጻደቅ አለማወቋ ነው እንጂ እሷንም እኔንም የፈጠረን ፈጣሪ ነው። የሰው ልጅ ሊኮራ የሚገባው እሱ ለፍቶ ባመጣው ነገር ነው። አንድ ዶክተር ብዙ ዓመት ተምሮ ሲመረቅ ኩራት ቢሰማው ተግቶ ተምሮ በጥሩ ውጤት ስለተመረቀ ሊኮራ ይገባል፣ ለፍቶ ስላመጣው ያንን ነገር። የሰው ልጅ ለፍቶ ሰርቶ ያመጣው ነገር ላይ እንዴ ለፍቼ ስንት ሰዓት ሰርቼ ላቤን ጠብ አድርጌ እንዲሆኝን ያመጣሁት ብሎ ሊኮራ ይገባል። የሰው ልጅ ግን ዝም ብሎ ለተሰጠው ፈጣሪ ሲፈጥረው ለሰጠው ነገር በእኛ ውበት መኩራት ያለበት የፈጠረን ነው ፈጣሪ። እሱ ነው የፈጠረን። ስለዚህ እኛ ምንም ሊያኮራን የሚችል ነገር የለም። ለምን? እኛ ለፍተን ስላላመጣ ነው። የሰው ልጅ ለፍቶ ባመጣው ነገር ነው ሊኮራ የሚገባው። ማንም ሰው ቢመጻደቅብሽ ዋጋሽን ማወቅ አለብሽ። አንቺ ውድ ነሽ። የፈጠረሽ ፈጣሪ ነው። ሰው አልሰራሽም፣ ድርጅት አላመረተሽም። ማንም ሊያገኝሽ አይችልም። ገባሽ? እኔ አንድ ሀቢባ ነኝ። ሌላ ሀቢባ ሌላ ሀቢባ ናት። እኔ ብቻ ነኝ። ፈጣሪ እኔን ብቻ ነው የፈጠረው። ሌላ ከኔ የተሻለ ሰው አለ፣ ግን እኔን መሆን አይችልም ያ ከኔ የተሻለ ሰው። ስለዚህ በዚህ ውድነታችንን ማወቅ አለብን። ሰዎች እኛን በመልካችን፣ በእውቀታችን፣ በድህነታችን፣ በሆነ ነገራችን ለክተው ዝቅ ሊያደርጉን ሲሞክሩ እኔ ውስጤ ከሌለ ያ ነገር ኔቨር ሊረብሸኝ አይችልም። አንድ ሌባ ተብሎ ሲጠራ ድንግጥ የሚለው ሌባ ከሰረቀ ብቻ ነው። ሀቢባ ሲባል የስ ብዬም ዞሮ ስሜ ስለሆነ ነው። ሌባም ሌባ ሲባል አንድም አዳራሽ ውስጥ ብዙ ሰዎች ያሉበት ውስጥ ገብታችሁ ሌባ ስትሉ ከመሃላቸው ያለው አንዱ ከደነገጠ ሌባ ነው ማለት ነው። በስሙ ስለጠራችሁ ነው የደነገጠው። ከዛ ሁሉ ሰው ውስጥ እሱ ብቻ ምን አስደነገጠው? ገባችሁ? ውስጣችን ያለ ነገር ነው። አንድ ሰው እንዲህ ነሽ ሲለን ከተናደድንለት ከደነገጥንለት የእውነት ውስጣችን ያ ነገር አለ ማለት ማግኔት ነው፣ ተሳበ። ራሳችን ላይ መስራት አለብን፣ ሰዎች እንዳይረብሹን ማለት ነው። ራስ ላይ በርትቶ መስራት፣ ዋጋን ማወቅ፣ የራስን ዋጋ ማወቅ፣ ማንም እንደማያኖረን ማወቅ። ይሄ ነው አንቺን ሊረዳሽ የሚችለው ዋጋሽን ማወቅ እና ማንም ሰው አንቺን ከፍም ዝቅ ማድረግ እንደማይችል፣ አንቺን ማኖርም መግደልም የሚችለው የፈጠረሽ አምላክ ብቻ ነው። ስለዚህ ማንንም እንዳትለማመጭ ከዛሬ ጀምሮ። የባል ቤተሰብ ሆነ ማን ሆነ ቴንኪዩ ሚሊዬ። እሺ ሀቡዬ፣ ወይኔ በጣም ነው አመሰግነው ያቀለልሽልኝና ይሄ ምክርሽ በገንዘብም አይገኝም። የእውነት እኔ ብቻ አይደለም አሁን ብዙ ውስጥ ያሉ እንደኔ የሆኑት ይጠቀሙታል ብዬ ተስፋ አደርጋለሁ እና በጣም ነው የምናመሰግነው። ገና አንቺ እንደዚህ ሳላወራሽም ሌሎችን ስትመክሪ ሲሰማ በጣም ተሻሽያለሁ፣ እንደ ድሮ አይደለሁም። እኔ ይሄን አመት ነው ትንሽ ቀና ማለት የጀመርኩት እንጂ ከባድ ነበረ የኔ ደስታዬን ሰው ደስተኛ ሲሆን እኔ መደሰት፣ እነሱ በእኔ የተከፉ ከመሰለኝ መከፋት፣ ይሄ ከባድ ያደርጋል ህይወትንና አሁን አንቺ ሌሎችንም እንደዚሁ ስትመክሪ ሲሰማ እየተሻሻልኩ መጣሁ። ዛሬ ደግሞ እድሉ ደርሶኝ ራሴ መከሽኝና በጣም ነው የማመሰግነው ለሁሉም ቃላቶችሽ። እሺ እናት እኔም አመሰግናለሁ። በርቺ ሚሊዬ፣ እናወራለን። በርቺ እናት።
አንቺን እየሰሙ ነው ገደል የሚገቡት። አው ለእንዳንተ አይነት ወንድ ብር መሰጠት አው ለምን ይመስልካል? እኔ ሶሻል ሚዲያ ላይ ከመጣው ጀምሮ ወንዶች ሚዲያ ላይ እያለቀሱ ያሉት ለምን ይመስልካል? እንደ ወሽመጤ አይነት እንደ ትናንትናው አይነት ወንዶች እየወጡ እያለቀሱ ያሉት ሴት ብር መላክ ስላቆመች። በዚህ 2 ዓመት ከ5 ወር እኔ ቲክቶክ ላይ ከመጣው ጀምሮ ሴቶችን መምከር ከጀመርኩ ጀምሮ ብዙ ጀግና ሴቶችን አፍርቻለሁ። ይሄ ሁሉ መለፍለፌ 24 ሰዓት ላይቭ ላይ ተቀምጬ ከንቱ አልሆነም፣ ፍሬ አፈራ። ወንዶች ደግሞ ምን ሆኑ መሰላችሁ? ወጥተው ጎበዝ ወንዶች ሴቶች ብር መላክ ሲያቆሙ ስራ መስራት ጀመሩ። ሰነፎቹ ደግሞ ወጥተው ሚዲያ ላይ ማልቀስ ጀመሩ። ባጃጅ እንዲገዛላቸው ምናምን እንደ ወሽመጤ አይነቶች እየወጡ ማልቀስ፣ ባጃጅ እንዲገዛላቸው፣ የዱባይ ቪዛ እንድንገዛላቸው እየወጡ ማልቀስ ጀመሩ። ጎበዞቹ ልክ ሴቷ መላክ ስታቆም ወጥተው መስራት ጀመሩ። ስለዚህ እኔ አላማዬ ወንዶች ወጥተው እንዲሰሩ ነው። ቁጭ ብለው ኢትዮጵያ ጫት እየቃሙ ሴት እየጀነጀኑ ከአረብ ሀገር ብር ከሚያስልኩ ወጥተው እንዲሰሩ ነው አላማዬ። አላማዬ ደግሞ ግቡን እየመታ በአይናችን እያየነው ነው። ለምን ሴቶች የኔ ምክር ሰምተው ብር መላክ ስላቆሙ ወጥተህ ስራ አልክም ከዚህ በኋላ ማለት ስለጀመሩ፣ አንተ አካል ጉዳተኛ አይደለክም፣ ሙሉ አካል አለክ፣ ወጣት ነክ፣ ወጥተህ ስራ አልክም ሲሉ ጎበዞቹ እየወጡ እየሰሩ፣ ሰነፎቹ እየወጡ እግረኛው ሚዲያ ላይ እየቀረቡ እያለቀሱ ነው ያሉት። ያ እኔን በምንም ልታሳፍሩኝ ልታሸማቅቁኝ ምንም ልትሉኝ አትችሉም። ገና ወደፊት እቀጥላለሁ። ሴቶች ለወንድ ብር የምትሰጥ አንድም ሴት እስከምትጠፋ ድረስ ጠብቁ። ከዚህ በኋላ ሰርታችሁ ትበላላችሁ። በርቺ ሀቡ ቴንኪው። ሴቶች ይህ ምክሬን እየሰሙ ብሬን አላስነካም ማለት ይጀምራሉ። ወንዶች ይህም እየወጡ መስራት ይጀምራሉ። የሚያለቅሱት ወጥተው ያለቅሳሉ፣ የሚሰሩት ጥርሳቸውን ነክሰው ይሰራሉ። ህይወት ይለወጣል። ከዛ ሴት ልጅ ብር በወንድ ተበላው ብላ ማልቀስ ታቆማለች። ይህንን እናያለን። ታያላችሁ። እድሜ ይስጠንና እኔና እናንተ